ተዘምሯል ተጸልያል። ስለዚህ በቀጥታ እንደተለመደው ወደ እግዚአብሔር ቃል እገባለሁ። እንትኑ ስላይዱ ሬዲ ነው ብዬ አስባለሁ። ኤክሰለንት፣ በጣም ጥሩ። እሺ፣ እድሎችን ሳገኝ የማስተማር አስተምራለሁ። እግዚአብሔር ይመስገን። ዛሬ የምናገርበት አንድ ርዕስ ስለ እምነት ነው። እምነት ሲለካ በሚል ይህንን ቃል ሮብ ዕለት ከሰዓት ነው የተቀበልኩት የተማርኩት። እኔ እሱን እናገራለሁ። የመጀመሪያውን ክፍል ሉቃስ ምዕራፍ 6 ላይ አውጥተን እሱን እናነባለን። በደንብ አድርጋችሁ ተከተሉኝ። መሀል ላይ ጮክ ስለምል ነቃ አስብላችኋለሁ። ያው የተለመደ ነው። መጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 6 ቁጥር 46 ስክሪኑም ላይ መከተል ትችላላችሁ። ስለ እምነት ብዙ ሰምተናል። ብዙ ሲባል ብዙ ስንማር ባይብል ስተዲዎችም ላይ እኛም ስንናገር ስናስተምርም እንደነበረ አስባለሁ። አሁን ተግባራዊ በሆነ መልኩ ነው የምናገረው። ምንም አይጠቅምም። አሁን ማውራቱም መነጋገሩም ዲስከስ ማድረጉም መተግበሩ ነው ዋናው። እና እኛ ላይ ሲታይ ሆነ ነው ስንገኝ በቃ እርምጃውንም ተራምደን ራሳችንን እናገኘዋለን። ስለዚህ መሆን አለበት። እምነት የሚባለው ግን በብዛት እንደምንሰማው የሆነ 4 ማዕዘን ወይ 3 ማዕዘን ነገር አየር ላይ ያለ የምናምነውን የሚያስጮህን አይነት ነገር አይደለም። የሚታመን እግዚአብሔር ራሱ ነው። እኛ እናምነዋለን፣ እሱ የታመነ ነው። እኛና እሱ ያለን ግንኙነት ነው። እሱ ላይ የመደገፋችን መጠንና አቅም ነው እምነት እንጂ የሆነ በመወራጨት የሚመጣ ነገር ምንም የለም። ሊያሞቅ ይችላል፣ ለጊዜው ደስ ይላል። ያዝ በለው ሲል አሜን መዝለል መቀለብ ይቻላል፣ ምንም ችግር የለው። ግን ምንም አይመጣም እንደዚህ። መጽሐፍ ቅዱስ የሚለውን እምነት አሳያችኋለሁ፣ መታውቁት ነው እናንተም። እምነት ኢየሱስ ክርስቶስን ማንነቱን በደንብ ውስጡን ማወቅ መቻል። ከዛ በኋላ እምነት እያሉ መፈላሰፍም አያስፈልግም። ዋንስ ካወቅነው ማን እንደሆነ ከገባን አምነነው ራሳችንን እናገኘዋለን። ይሄንን የምናገርበት ምክንያት ሰዎች ካመኑ ወደኋላ አይሄዱም። ታውቃላችሁ፣ ሰዎች ካመኑ አይፈሩም። ፍርሃት ዲስአፒር ያደርጋል ከህይወታቸው። የፈለገው ነገር ቢመጣ የፈለገው ቻሌንጅ ቢበዛ ከህይወታቸው ፍርሃት ይጠፋል። ኢየሱስ የተናገረውን እዚህ ክፍል ላይ እንመልከት፣ አብረን እናንብብ። እንዲህ አለ፣ ስለምን ጌታ ሆይ ጌታ ሆይ ትሉኛላችሁ የምለውንም አታደርጉም አለና ወደ እኔ የሚመጣ ሁሉ ቃሌን ሰምቶ የሚያደርገው ማንን እንዲመስል አሳያችኋለሁ። በነገራችን ላይ ቃሌን ሰምቶ የሚያደርገው የሚለው መታዘዝን ብቻ ሳይሆን ማመንም ራሱ አንድ ቃሉ እንድናደርግ የሚፈልገው ነገር ነው። እና ቃሌን ሰምቶ የሚያደርገው ማንን እንዲመስል አሳያችኋለሁ። ቤት ሲሰራ አጥልቆ የቆፈረ በአለት ላይም የመሰረተ ሰውን ይመስላል። አሁን ስለሆነ ታውን ሃውስ ወይ ምናምን ሃውስ እንድናስብ አይደለም። አጥልቆ የቆፈረ የሚለው ስለ ሰው ህይወት ነው የሚናገረው። ወደ ሰው ላይ ነው አሁን የምንመጣው። የምናነባውን ጥቅስ በሙሉ ስናነብ ወደ እኛ ጋር ነው የምንመጣው። አጥልቆ የቆፈረን ሰው ይመስላል። መንፈሳዊ ህይወቱ ጥልቅ የሆነ መሆን አለበት። እያንዳንዱ አማኝ ሰማችሁኝ ያልኩትን ጥልቅ የሆነ ወደ ዲፕ በቃ ጥልቅ ብሎ እግዚአብሔርን በደንብ ወደ ማወቅ የገባ መሆን አለበት። ጫፍ ጫፍ አይደለም። ይሄ ጥቅስ ምናምን እንትን እያደረጉ አይደለም። ዲፕ የተረጋጋ የሰከነና በደንብ ጠንቅቆ የሚያውቅ አምላኩን በደንብ የሚያውቅ እና እንደዛ አድርጎ የመሰረተ ይመስላል አለና አሁን አድምጡኝ። ምን መጣ ይላል? ምን መጣ? ጎርፍ መጣ። ይሄ የምርጫ ጉዳይ አይደለም። ይመጣል። it is a must። ይብዛም ይነስም ይመጣል። መምጣቱ አይቀርም። ስለማይቀር የሚያዋጣው ምን መሰላችሁ? አጥልቆ መቆፈር። እምቢ ያለ በኋላ የምናነበውን ይሆንበታል።
ይሆንልሃል እንዲሳካላል ከማለት ይልቅ አጥልቀህ ቆፍር፣ በአለቱ ላይ ተመስረት ማለት ይሻላል። ስንቶች አለቁ፣ ስንቶች ወደ ዓለም ገቡ። ይሄ አይሆንብህም እንዲህ ነው የሚሆንልህ የተባሉ በሙሉ ተጠራርገው ጠፉ ጎርፉ ሲመጣ። እንደዛ እያላችሁ አጽኗቸው አይደለም መጽሐፍ ቅዱስ የሚለው፣ አጥልቀው እንዲቆፍሩ አድርጓቸው ነው የሚለው። በማለት ማንንም ማትረፍ አይቻልም። ጎርፍ በመጣ ጊዜ ሊመጣ ይችላል ሳይሆን በቃ ይመጣል፣ የሆነ ሰዓት ላይ ይመጣል። አንዱ ሊጠርግ ይመጣና ጠርጎ ይወስዳል የተወሰኑትን፣ ከዛ ደግሞ አዘናብቶ ሌላ ደግሞ ይመጣል። እዚህ ምድር ላይ እስካለ ድረስ ምድር ገነት ብትሆን ኖሮ አይመጣም ነበር። ገፋው ይላል። ያንን ቤት ምን አደረገው? ለምን ነው ጎርፍ የሚመጣው መስላችሁ? ገፍትሮ ሊጥል ነው። ሰማችሁ? ገፍትሮ ሊጥል ነው። አሁን ስለ ውሃና ቤት አይደለም የማወራው፣ ገብቷችኋል? በክርስትና ሕይወት ውስጥ የሚመጡ ከባድ ቻሌንጆች አሉ። ጎርፍ ይባላል። ገፍትረው ሊጥሉ ነው የሚመጡት። ገፋው በአለት ላይም ስለተመሰረተ ምን ሊያደርገው አልቻለም? እስቲ በሉት አንድ ላይ የማይናወጥ ክርስቲያኒቲ፣ ስለሱ ነው ማለት። በምንም የማይናወጥ የማይንገዳገድ የማይወድቅ። አንዳንዱ ብር ብሎ ነው የሚጠፋው። ገና የመጀመሪያ ካፌዋ ስትመጣ ጎርፉም ላይ አይደርስም። አንዳንዱ የለማ። ስለዚህ አሁን ቃሌ ላይ የተመሰረተ ላይፍ ያለው ሰው አይናወጥም። ወንጌሉ ላይ ጠልቆ የቆፈረን እዛ ውስጥ የገባ ሰው ምንም አይሆንም። ይሄ ኮፌር አይደለም። እንትና እንዲሆኑ እግዚአብሔር ያዳላል እንዴ? ጠልቆ ስላልቆፈረ ነው ያሰው። ማዳላት አይደለም። እግዚአብሔር እንዲህ አይነት ባህሪ የለውም። እና ቀጥሎ ምን ይላል? ሰምቶ የማያደርገው የማያምን የማይኖረው ቃሉ ላይ ያልተመሰረተ አጥልቆ ያልቆፈረ ደግሞ በምድር ላይ ቤቱን የሰራ፣ በሌላኛው ወንጌል ላይ በአሸዋ ላይ ቤቱን የሰራ ብሎ የተረጎመ። እንዲህ አይነት ሰው ይመስላል። ወንዙ ምን አደረገው? አንድ ላይ በሉስቲ ገፋው። አሁንም ሊገፋ ነው የመጣው። እሷ አቅም የላትም፣ መንፈሳዊ ሕይወቷ ደካማ ነች። ስለዚህ አስተያየት ይደረግላታል። እችኛዋ ደግሞ በጣም ጠንካራ ናት የሚባል ነገር የለም። ሁሉም ይገፋል። የወደቀ ይወድቃል፣ ያለፈ ያልፋል። እስከ መጨረሻው የሚጸና በቃሉ ላይ አጥልቆ የቆፈረ ይጸናል። የሚጠፉ ይጠፋሉ። ወዲያው ምን ሆነ? አጠገቡ ያለው ጸንቶ ቆሞ ጎርፉም ንፋሱም አልፎ እሱ ቀጥ ብሎ ልክ ሲያልቅ ጎርፉ ጸንቶ ቆመ። ይሄኛው ደግሞ ጎርፉ ይዞት ሄደ፣ ጠፋ። ወንድም ከሌ ቀረ እዚህ ጋር አለ። አሁንም ያኛው ወንድም ከሌ ደግሞ የት እንዳለ አይታወቅም፣ ጠፍቷል። በቃ አወዳደቁ ምን ሆነ? ታላቅ ሆነ። ምንድን ነው ይሄንን ያመጣሁት? የሚያምን በእግዚአብሔር ቃል ላይ የተመሰረተ አጥልቆ የቆፈረ በምንም አይነት ኃይል አይሸነፍም፣ በምንም አይነት ኃይል አይናወጥም። አሁን ጎርፎች ብዙ አይነት ናቸው። በሰው ላይ የሚመጡ ጎርፎች ብዙ አይነት ናቸው። አሁን ይሄ ብያለሁ። እሳት ሁሉ ያልፋል። አንዳንድ ክርስቲያን ቢሆን እንደሚባል ላይ የተንቀለቀለ ብዙ ፈተና ይመጣል። ምንም ወደሚቀጥለው ስላይድ እንሂድና እንዲህ ብዬ ልንገራችሁ። ሰው የሚጸናው ከኢየሱስ ክርስቶስ ጋር በግሉ በሚያሳልፈው ሕይወትና በሚማረው ውጊያ፣ በሚማረው ትምህርት፣ አብሮ በሚለማመደው ልምምድ መሰረት ነው አቅሙም የሚወሰነው። ሰማችሁን ያልኩትን? ይሄ ነው ዋና የመልእክት ያሰ እግዚአብሔር የሚያለማመደን ከሆነ እኛም የምንለማመድ ከሆነ አብረነው
ውጊያውንም ሲያስተምር የምንማር ከሆነ ትምህርቱንም ሲያስተምር የምንማር ከሆነ ምን ማለት እንዳለብን ነገሮችን እንዴት ማለፍ እንዳለብን ሲያስተምረን እሱንም አብረን የምንማር ከሆነ የምንለማመድ ከሆነ እምነታችን ታላቅ ነው። ከዛ ውስጥ ነው እምነት የሚመጣው። እማታውቁትን እንዴት ታምኑታላችሁ? አብራችሁት ያልኖራችሁትን እንዴት ታምኑታላችሁ? አንድ ንፋስ ሲመጣ የሚጠረገው ሰው ለዛ ነው። እማናውቀው ያልተለማመድነውን ያልዳሰስነውን አብረነው ያልኖርነውን ልናምነው አንችልም። ብናምነውም ዝም ብለው በወሬ ብቻ ነው አምነዋለሁ የሚሉ መዝሙሮች ልንዘምር እንችላለን። ፕራክቲካሊ ግን ችግር ሲመጣ ልክ ደረጀ እንደዘመረው መከራ ሳይመጣ ሁሉም ምንድን ነው? አንዴ ሲመጣ ግን የሉም። በጣም ደስ የሚለኝ አንድ ክፍል እግዚአብሔር ዳዊትን ሲያለማምደው ቆይቶ ዳዊት መዝሙር ላይ እንዲህ አለ 144 ላይ እግዚአብሔር አምላኬ ይባረክ፣ ለእጆቼ ሰልፍን ለጣቶችን ዘመቻን ምን የሚያደርግ የሚያስተምር አስተምሮኛል። ውጊያን ሰማችሁ? ውጊያን አለማምዶኛል፣ ጦረኛ አድርጎኛል። ስለዚህ እሱ አለማማጅ የሆነው ሰው አይሸነፍም። እሱ የጦር መሪ የሆነው እሱ አብሮት የሆነ እሱ ያስተማረው ከሱ ሰልፍ የተማረ ሰው አይሸነፍም። ከእግዚአብሔር ጋር የምናሳልፈው ጊዜ የወደፊታችንን ጽናታችንን ይወስነዋል። ምንም የማይለማመዱ ከሱ ጋር አብረው የማይቆዩ በእውነት ከሱ ጋር አብረው የማይሆኑና ሰልፍን ከሱ የማይማሩ ሰዎች የቀን ጉዳይ ነው። ስለዚህ ዳዊትን እንዴት እንዳለማመደው ላሳያችሁ። አሁን ስለ ውጊያ አይደለም፣ ስላይዱን እንከፍተውና ስለ ውጊያ ይሄ ዳዊት ጎልያድን ዘረረው ስለሚለው እዛ ጋር ፎከስ አናርግ። አሁን እያንዳንዱ ልምምድ ስለኛ ልምምድ ነው፣ ስለኛ ትሬኒንግ ነው የሚናገረው። ከዛ ኢየሱስ ደግሞ ምን እንዳለ አሳያችኋለሁ። ቀጥሎ ቶሎ አነበዋለሁኝ። ዳዊትም የተናገረው ቃል ተሰማ፣ ያው እኔ አሸንፈዋለሁ ይሄንን ፍልስጤማዊ ብሎ ታውቃላችሁ። ጎልያድ መጥቶ እዛ ሲፎክር የመጀመሪያው እስራኤል ላይ ያረፈው ነገር ምንድነው ታውቃላችሁ? ፍርሃት የሚባል ነገር። በፍርሃት ተመቱ። ልክ ፍርሃት ሲገባቸው፣ ፍርሃት ሲይዛቸው እዛ ጋር ነው ውጊያው ያለቀው። ዳዊት እስኪመጣ ድረስ ስለ እርሱ የማንም ልብ ምን አይበላል። አሁን ነፋስ መጣ። ያው በብሉይ የሆነ አንድ ነገር ነፋስ ላሳያችሁ። ነፋሱ ሲመጣ ስለሱ የማንም ልብ አይወደቃል። ልብ የሚወድቀው ሲፈራ ነው። ታውቃላችሁ? ከባድ ቻሌንጅ ሲመጣ ፍርሃት ነው የሚመጣው። ፍርሃት ልብን ውርድ ነው ያለው። ከዛ በኋላ መጸለይ እኮ አይቻልም። ፈርቶ ሰው እንዴት ይጸልያል? ከፈራ ተያዘ ሰው። ያ ፍርሃት ግን መጀመሪያ ወደ ሰውየው እንዳይመጣ አንደኛ ቅድም እንዳልኩ ከእግዚአብሔር ጋር ማሳለፍ፣ መማር፣ መለማመድ በግሉ እንደ ዳዊት እዛው መንደር ውስጥ ማንም የዳዊትን ልምምድ አያውቅም ነበር። ወንድሞቹ አያውቁ። እነሱ ግርግር ነው ግርግር አይደሉ? እነሱ ራሳቸው እንዴት እንደናቁት ራሱ እሱ አያውቁም። እግዚአብሔር ያለማመዳቸው ነገር የለም፣ ምክንያቱም አልተገኙም። እናም ስለ እርሱ የማንም ልብ አይወደቅ። እኔ ባሪያ ሄጄ ያንን ፍልስጤማዊ እወጋዋለሁ። ከዛ ሳኦልም ዳዊትን አንተ ገና ብላቴና ነህ፣ እርሱም ከብላቴንነቱ ጀምሮ ጦረኛ ነውና እሱ የሚያውቀው የሳኦልን ተዋጊነት ነው። የዳዊትን ምንም አያውቅም። ቅድም እንደነገርኩህ ማንም የማንንም ሕይወት አያውቅም። ድንገት መጥቶ ሲገለጥ ነው የሚታየው። እሱ ጦረኛ ነው። የያዘውን ሰይፍ ራሱ አታይ እንዴት ግዙፍ ነው፣ እንዴት እንደሆነ ደግሞ ጋሻ ጃግሬ ይጎራደዳል አጠገቡ ነው። ይህን ፍልስጤማዊ ለመውጋት ትሄድ ዘንድ አትችልም። ዳዊትም ሳኦልን አለው እኔ ባሪያ፣ አሁን ልምምዱን አዳምጡ። የዳዊትን ሰው ወደ እናንተ አምጡታል። እኔ ባሪያ የአባቶቼን በጎች ስጠብቅ ምንና ምን ይመጣ ነበር? ይሄ ማንም የማያውቀው ልምምዴ ነው። በጓዳ የተለማመድኩት ልምምድ ነው። አንተ ራስህ አታውቅም፣ ወንድሞችም አያውቁ። ሲመጣብኛል ምን አደርግ ነበረ? ከመንጋው ጠቦት ይወስድ ነበር። ይወስዳል። ይዞ ሲወስድ
ቀጥሎ ምን ይላል? ስላይዱ የሚቀጥለው በኋላው የምከተለውና ምን አደርገው ነበር? ይኸውላችሁ ዝም ብሎ ለምን ቆረ ከአንበሳና ድብ ጋር ነው ፍልሚያው። እግዚአብሔር እንዲህ ነው ጦር ያለማመደው ይህንን ሰው በደንብ ትሬን አድርጎታል። ጓዳ ውስጥ እንዲህ አይነቶች ናቸው አደባባይ ሲገለጡ አዲስ ነገር የሚፈጠረው። እመተው ነበር ከአፉም ምን አደርገዋለሁ? አስጥለዋለሁ። በተነሳብኝም ጊዜ አለ። ይሄ ብቻ አይደለም፣ ደንግጦ እኮ ሸሽቶ አይሄድም አለ። በተነሳብኝ ጊዜ ምን አደርገዋለሁ አለ? ጉሮሮ ይዤ እመታውና እገድለው ነበር። አንበሳና ድብ ጋር የሚያለማምድ እግዚአብሔር አሸናፊ የሚያደርግ ይሄንን ይዞ የሚወጣና የሚገባ ሰው ድንገት ሲገለጥ ለብዙዎች የሚተርፍ ነው፣ ብዙዎችን ይታደጋል። በግሉ ማይለማመድ ሰው፣ በግሉ ከእግዚአብሔር ጋር በእርግጥ ማይተዋወቅ ሰው፣ ይሄ ዝም ብሎ ግር የሚል አይነት እሱ ንፋሱ እስኪመጣ ወይ ጎልያድ እስኪመጣ ተንቀጥቅጦ ቁጭ። አንዳንድ ሰው እኮ ለአንድ ወይ ለሁለት ዓመት ወይ ከዛ በላይ ሞርጌጅ ወይም ደግሞ የቤት ኪራዩን የሚከፍለው ኖሮት አካውንት ውስጥ ስራ ዛሬ የሚባረር ድራሹ የሚጠፋ እኮ ብዙ አለ። ታውቃላችሁ? እኔ የማውቃቸው ደግሞ ሰዎች አሉ የዛሬውን ከፍለው የዛሬ ወር የሚከፍሉት የላቸው በኃይል እያገለገሉ ግን አምነው ይኖራሉ። ምንም አይሆኑ። እግዚአብሔር እያለማመዳቸው እንጂ እግዚአብሔር ድሃ ሆኖ አይደለም። በራሳቸው ወይም በገንዘባቸው ወይ በሰው እንዳይመኩ እሱም ብቻ እንዲጠባበቁ እያደረገ እኔ ባሪያ አንበሳና ድብ መታው። ይህም ያልተገረዘው ፍልስጤማዊ የሕያዋን አምላክ ጭፍሮች ተገዳድሯልና ከእነርሱ እንደ አንዱ ይሆናል። ከአንበሳና ከድብ ያስጣለኝ እግዚአብሔር ለምምዱ ነው የሚናገረው። ያኔ እንዲህ ያደረገኝ፣ እንዲህ ያለማመደኝ፣ አንበሳውም እንዳይገለኝ፣ ድቡ ምንም ሊያደርገኝ እንዳይችል ጠብቆኝ እንድገላቸው፣ እንዳሸንፍ፣ በጎቹን በሙሉ እንድጠብቅ እንዲያርጉ ያለማመደኝ፣ ጓዳ ያለማመደኝ እግዚአብሔር ከዚህ ፍልስጤማዊ እጅ ያስጥለኛል። ከዛ ሳኦል እጁን ሰጠና ሂድ፣ እግዚአብሔር ከአንተ ጋር ይሆናል። ልምምድ የግድ ነው። በግል ካልተዋጋን፣ በግላችን ኃይል ካልተለማመድን በግርግር የሚሆን ነገር የለም። ያንን እዚህ ስታመጣው ብርሃን ይበራል። ከዛ ምን ይላል ላይ ነው? ሳኦልም ዳዊትን የገዛ ራሱን ልብስ አለበሰው። አዳምጠኝ። የገዛ ራሱን ልብስ አለበሰው፣ ለዳዊት ልብሱን ሰጠው። ያው ሳኦል ጦረኛ ነው ታውቃላችሁ። አሁን ፈርቷል እንጂ ጦረኛ የሚመስሉ ኃይለኞች የሚመስሉ አደገኛ አገልጋዮች የሚመስሉ የሆነ ነፋስ ሲመጣ ከፍ ያለ ነፋስ ሲመጣ ዝም የሚሉ ነው። ስለሱ እንድናስብ ነው የምፈልገው። አሁን ሳኦል እና እነሱ ድሮ የነበሩ ናቸው። ከዚያም ልብሱን አለበሰው፣ የራስ ቁር ደፋለት፣ ጥሩርም አለበሰው። ዳዊትም ሰይፉን በልብሱ ላይ ታጠቀ፣ ገናም አልፈተነውምና መሄድ ሞከረ። ዳዊትም ሳኦልን አልፈተንሁትምና እንደዚህ ብዬ መሄድ አልችልም አለው። ዳዊትም አወለቀ። አዳምጦ አሁን በትሩንም በምኑ ያዘ? በእጁ ያዘ። በእጁ ወሰደ። ከወንዝም 5 ድብልብል ድንጋዮች መረጠ፣ በእረኛም ኮረጆ በኪሱ ከተታቸው። ወንጭፍም በእጁ ነበረ። ወደ ፍልስጤማዊውን ቀረበ። እግዚአብሔር ባለማመደው በራሱ ሳኦል በራሱ ሰይፍ ይዋጋል። አልተዋጋ፣ ፈርቷል። ዳዊት ጓዳው በተለማመደው እግዚአብሔር ባስተማረው በራሱ ነብይ ከሌለ ለመምሰልም አይሞክርም። እኔ እንደዛ አይደለም። እኛን ጠብ ያደረኩበት የራሴ ልምምድ የራሴ እጆቼን ሰልፍ አስተምሯል። በተማርኩበት በሰለጠንኩበት ነው የምችለው አለና እንጭፉን ያዘ፣ ድንጋዮቹን ያዘ፣ ሄደ። ወደ ፍልስጤማዊው ቀረበ። ከዛ ምን ሆነ? የሚቀጥለው ስላይድ ላይ ፍልስጤማዊው መጥቶ ወደ ዳዊት ቀረበ። ጋሻ ጃግሬውን በፊቱ ይሄድ ነበር። አሁን ይሄ ነው ማስፈራሪያ ይባላል። በቃ መጀመሪያ ጠላት ሰዎችን በምንድን ነው የሚመታው? በፍርሃት ለማስፈራራት።
ጋሻ ጃግሬው ከፊቱ እየፎከረ ይሄዳል። ይሄ ግዙፍ ኃይለኛ ጦር ወርወሮ የማይስት አደገኛ የተባለው ደግሞ ይፎክራል። እስራኤል ተንቀጥቅጧል። ዳዊት ትንሹ መልከ መልካም የተባለው ልጅ ሰልፍ ከእግዚአብሔር በእጆቹ ተምሮ መጥቷል። ምን እኮ አሁን ሳውራው ራሱ ደስ አለኝ። ውጤቱን ስለምናውቀው ብቻ ሳይሆን ገባኝ። በቃ ጋሻ ጃግሬው በፊቱ ይሄድ ነበር። ጎልያድም ዳዊትን ትኩር ብሎ አየው። ከዛ ሲያየው ምን እንዳየ ታውቃላችሁ? ቀይ ብላቴና መልኩም ያማረ ነበርና ናቀው። ይሄ በጣም መልካቸው የሚያምር የሚያሳዝኑ ፊታቸው ልስልስ ያለ ወንዶች ጎረምሶች ልጆች ድብድብ ሁሉ የሚችሉ አይመስሉም አይደለም። እንደዛ ሆነ። ጎልያድ የለመደው እዛ ምን ከሚያካክሉ ጋር ጠርቦ እየጣለው እንደዛ ነው። ይህንንማ ሄጄ ሹሩ ብሎ ራሱ እንቅልፍ ወስዶት አፎ ይተኛል። አዘነለት። ውጊያ እስኪጀመር ጠላት አያውቃችሁ። ውርደቱን ይዞ ይሄዳል። ልክ ሲጀመር ከእናንተ ጋር ያለው ጦር ያለማመዳችሁ በራሳችሁ በቤታችሁ ውጊያን በደንብ አድርጎ ያሰለጠናችሁ እርሱ እግዚአብሔር ነው። ከዛ እንዲህ አለው ፍልስጤማው ጎልያድን ያለ በትር ይዘህ የምትመጣብኝ እኔ ውሻ ነኝን? ዳዊት ነህ አላለው። ለራሱ ስም ያውጣ አይደለም። ከዛ ቀጠለና ፍልስጤማዊውን በአምላኮቹ ስም ዳዊትን ረገመው። አያችሁ፣ አሁን ውጊያው መንፈሳዊ ነው። የፍልስጤሞችን ቋንቋ ታውቃላችሁ። ረገመው፣ ዳዊትን ረገመው። የሆነ ነገር ብሎ እርግማን ወረወረበት። አሁን የዳዊት ተራ ደግሞ ፍልስጤማዊ ዳዊትን ወደ እኔናና ስጋህን ለሰማይ ወፎችና ለምድር አራዊት እሰጣለሁ አለ። ቀጥሎ ምን ይላል? ዳዊትም ፍልስጤማዊውን አለው፣ አንተ ሰይፍና ጦር ጭር የሚዘመት ትመጣብኛለህ። እኔ ግን ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። አሁን ለዛ እርግማን ምላሽ ነው። ረገምከኝ በአምላኮቻ እኔንም አምላክ ላሳያለን። አረገሙ። ሃሌሉያ! ጉድ ፈላሁ። አምላክና አምላክ ተገናኙ። ያ ውሸታም የሐሰት አባት የተባለው ስሙን ለዚህ ጎልያድ አውሶ ዳዊትን ሊረግም ያደረገው እግዚአብሔር ፊት መጣ። ወዲያውኑ ምንድን ነው የሆነው? እግዚአብሔር አንተ ዛሬ አንተን በእጅ አሳልፎ ይሰጣል፣ እመታሃማለሁ፣ ራስን ካንተ አነሳለሁ፣ የፍልስጤማውያን ሰራዊት ሬሶች ለሰማይ ወፎችና ለምድር አራዊት ይሰጣለሁ። ይህም በምድር ሁሉ በእስራኤል ዘንድ አምላክ እንዳለ ይታወቅ ዘንድ ከዛ ይህም ጉባኤ ሁሉ እግዚአብሔር በሰይፍና በጦር የሚያድን እንዳይደል ያውቅ ዘንድ ነው። ውጊያው የማን ነው? ውጊያው እግዚአብሔር ከሆነ ራሱ እግዚአብሔር ተዋጊው ሲያለማምድ ነው አይደል? አሸናፊ ምን ነው? እኛ ማገባ ውጊያ ውስጥ እኮ መግባት ማለት ነው። ከሱ ሳንለማመድ በራሳችን ስንገባበት ከዛ ዲፊት ተሸንፈን ነው የምንወጣው። ውጊያው የእግዚአብሔር። ከዛ ፍልስጤማዊው ተነስቶ ዳዊትን ሊገናኘው ቀረበ። ዳዊትን ፍልስጤማዊውን ሊገናኘው ወደ ሰልፉ ሮጠ። ተመልከቱ፣ መጣ። ይሄ ሕፃን ትንሽ ልጅ ደግሞ እንዲህ ይለኛል ብሎ እኮ ነው ተንደርድሮ ሲመጣ ዳዊት የሚፈራ መስሎታል መሰለኝ። ዳዊት ምን አደረገ? እየሮጠ ወደሱ መጣለት። ከዛስ ዳዊትም እጁን ወደ ኮረጆ አግብቶ አንድ ድንጋይ ወሰደ፣ ወነጨፈው። ፍልስጤማዊውን ግንባሩን መታ። ድንጋዩን በግንባሩ ተቀረቀረ፣ በምድርም ላይ በፊቱ ምን ሆነ? ዳዊት አሸናፊ የሆነው መልከ መልካም ስለሆነ አይደለም። የነ ኤልያብ የነማ ጓደኛ ወንድም ስለሆነ ወይ እስራኤላዊ ስለሆነ አይደለም። እግዚአብሔር ጋር አብሮ እያሳለፈ በግሉ ውጊያን ስለተለማመደ። ሌሎቹ እንደዚህ አይነት ነገር ስላልነበራቸው ፈርተው ጸጥ አሉ። አንድ ሚስጥር ነገር የምታውቁት ነው። እግዚአብሔር ጠላቶቻችሁን ከፊታችሁ ጥርግ አድርጎ አይደለም ያጠፋው፣ ፍርሃትን ነው ከእናንተ ውስጥ የሚያወጣው። ሰማችሁኝ? ፍርሃትን ከእናንተ ውስጥ ያወጣል አሉ እኮ እነሱ። ከዛ በጠላቶቻችሁ ፊት ለፊት ራሳችሁን በዘይት ይቀባል። እኒህ ነው ቢሆን የእግዚአብሔር አሰራር እንዲህ ነው።
ደቀ መዛሙርቱ ሄደው ሊሰብኩ ሲሉ ከዛ በፊት ኢየሱስ እንደው እንደሞተ የቀረ ሁሉ መስሏቸው በር ዘግተው ቁጭ ብለው ነበር። የሚያስፈራሯቸው እንዳትሰብኩ የሚሏቸው ፊት ለፊታቸው እያሉ መንፈስ ቅዱስ መጣ፣ ፍርሃትን ከውስጣቸው አወጣና ጣለ። ፍርሃት ዲዛፒር አደረገ ከነሱ ውስጥ። ከዛም አይቻላቸው እንኳን ሊፈሩ አይደለም በዚህ ስም ሁለተኛ እንዳትሰብኩ ተብለው ዋርኒንግ ተሰጥቷቸው ፊት ለፊት ቆመው ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል አንሰማችሁ ደብድበው ገርፈው እንትን ሲሏቸው ደስ ብሏቸው ወጡና እንደገና ወንጌልን መስበክ ቀጠሉ። ፍርሃት ከውስጥ የሚወጣው ከእግዚአብሔር ጋር ስናሳልፍ ስንለማመድ አብረን ስንሆን፣ አለበለዚያ ያው እምነት የሚለካበት ቀን ይመጣል፣ ቼክ የሚደረግበት ጊዜ። ያኔ በቃ የት እንዳለን እግዚአብሔር እኮ የት እንዳለን ሊያውቅ ፈልጎ እኮ አይደለም ያንን የሚያደርገው፣ እሱም ያውቃል። እኛ ራሳችን ጉዳችንን እንድናውቀው ዝም ይላል። ማዕበል ሲመጣ ዥው ሲል ስንፈራ ስንርበተበት ሲያይ አያህልን የት ጋር እንዳለ ለእኛ ሊያሳየን እሱ ስለሚያውቅ አንሰማማ። ምን ያህል ደካሞች እንደሆነ እንዳልተለማመድን ጊዜያችንን እንዳቃጠልን ሳንለማመድ ስለሚያውቅ ደግሞ እጃችንን አንሰጥም። ብርቱ ነው የሚመስለው። ስለዚህ ነፋሱ ይመጣል። ከዛ በኋላ ስንንቀጠቀ ወይ እውነት ነው ገና ነኝ። ስለዚህ እምነት ከመስማት ነው የሌለ መጽሐፍ ቅዱስ። ምን ሰማው ደግሞ እግዚአብሔር ቃል ነው። ያንን ደግሞ መስማት የምንችለው ከእግዚአብሔር ጋር ስናሳልፍ ነው። በግል ስናሳልፍ ነው፣ አብረን ስንሆን። እስቲ እየገባችሁ ያላችሁ ቀኝ እጃችሁን ወደ ላይ አድርጉልኝ ይባካችሁ። እንደገና እጃችሁን ወደ ላይ አድርጉና ኢየሱስ በሉ። እንደዛማ አይደለም። ቆይ ኢየሱስ አይደለም ያልኩት እኔ ያልኩት ቀኝ እጃችሁን አንሱና ኢየሱስ በሉ። በቃ ወደ የሚቀጥለውን ስላይድ እንሄድና ያው ከዚህ በኋላ እንደተሸነፈ እንደዛ ያወራል። ወደሚቀጥለው እንሂድ። አለቀ፣ ውጊያው አልቋል። እዚህ ጋር ማርቆስ 4 እዚህ ጋር ኢየሱስ ምን እንዳደረገ በደንብ መናገር እዚህ ጋር እፈልጋለሁ። አሁን አዲስ ኪዳን ነው ያለ ነው። ኢየሱስ የሰዎችን እምነት በሶስት አይነት አከፋፈል ሲከፍለው አየሁኝ። በሶስት አይነት መልኩ ሰዎችን ሲከፍላቸው አየሁ፣ እምነታቸውን በተመለከተ በሶስት። አሁን በደንብ እንድታዳምጡኝ ስለምፈልግ ምን አደርጋለሁ መሰላችሁ? እናገርና ምናልባት እያዳመጠኝ ካልሆነ ከመሰለኝ አንድ ሰው ምንድነው ያልኩት አሁን እላለሁ። ስለዚህ በደንብ አድርጋችሁ አዳምጡኝ። በሶስት የሰዎችን እምነት ወይም ሰዎች ያሉበትን ሁኔታ አዳምጡኝ። ሰዎች ምን ያህል ዲፕ ወደ ውስጥ ሰርገው መንፈሳዊ ነገር ውስጥ ገብተው ጠልቆ የተቆፈረ ህይወት እንዳላቸውና እንደሌላቸው ቼክ የሚያደርግበት የራሱ መንገድ አለው። እኔ ሳነብ ሮብለት የገባኝ ይሄ ነው። እናንተ ደግሞ ሌላ ጊዜ ታስተምሩናላችሁ። የመጀመሪያው እዚህ ጋር ያለው ነው። ማርቆስ 4:36 ህዝቡንም ትተው በታንኳ እንዲያው ወሰዱት። ኦኬ ያ ሌሎች ታንኳዎችም ከእርሱ ጋር ነበሩ። ብርቱ አውሎ ነፋስም ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ ወደ ታንኳ ይገባ ነበር። እርሱም በስተኋላዋ ትራስ ተንተርሶ ተኝቶ ነበረ። አንቅተውም ምን አሉት ይላል፣ መምህር ሆይ ስንጠፋ ምን አይልህምን? ኢየሱስ ሳያቅ ይመስላችኋል የተኛው? ነፋሱ እንደሚመጣ ሳያቅ ወይ ደግሞ እንቅልፍ አስቸግሮት? እኔ እንደዛ ነው ብዬ አላምንም። መጽሐፍ ቅዱስ ለምን እንዲህ አደረገ የሚለው እዛ ላይ ባይጻፍም እንደዛ ነው ብዬ አላምንም። እምነታቸው የት ጋር እንዳለ ሊያሳይ ነው። አሁን ለራሳቸው ሊያሳይ እሱ ያውቃል። ለራሳቸው ሊያሳይ እኔ አምናለሁ ሊል እኮ ይችላል አይደል? አሁን አንዳንድ ሰው ታምናለህ፣ ሃሌሉያ አምናለሁ፣ እጁን እንዲያርጉ ምን ሊዘል ይችላል። የእናንተን 3 እጥፍ ወደል። ግን አላምን ካለ ሰውየው ያለበትን ሁኔታ አልናገርም አልቀበልም ካለ እንዲህ አይነት ነገር ይደረግና
አይደለም በጣም ምንም በማይከራከርበት ሁኔታ እሺ አሁን አይ ፈርቻለሁ በቃ አንዴ አይገድህምን እስኪል ድረስ ይወረዳል እንዲህ ያደረገ ከዛ ይማራል ከዛ ምንድነው ያሉት ስንጠፋ አይገድህምን ነቅቶም ንፋሱን ገሰጸው ባህሩንም ዝም በል ጸጥ በል አለው ሁሉም ጸጥ አለው ንፋሱም ወጀቡም ጸጥ ዝም አለ ወዲያውኑ ነፋሱም ተወ ታላቅ ጸጥታም ሆነ እንዲህ የምትፈሩ ስለምን ነው ቀደም እንደን ያልኳችሁ እምነትን የሚያበላሽ ምንድነው ምትፈሩ ስለምንድን ነው ከፈራህ ማመን አትችልም ላለመፍራት ደግሞ ከእግዚአብሔር ጋር በደንብ ማሳለፍና እሱን ማወቅ ነው እንዲህ የምትፈሩ ስለምንድን ነው እንዴትስ እምነት የላችሁም ነው የተባሉት የመጀመሪያው ዙር እዚህ ጋር እምነት የላችሁም ዜሮ እኮ ነው እምነታችሁ እዚህ ጋር 0 ከ10 አግኝቷል የመጀመሪያው ልኬት ሲሰራ እነኚህ ሰዎች ላይ ደቀ መዛሙርቱ ላይ ያው እነ ዮሐንስ እነ ቶማስ እነ ጴጥሮስ ምን አሉ እኮ እዛ በኋላ ኃይለኛ አገልጋዮች ሆኑ እምነት የላችሁም በቃ ትንሽ ነቃ ሳይለቀ እንዴ ምን ይሻለናል ሳይሉ አይቀሩም እጅግም ፈሩና እንግዲህ ነፋስንም ባህርንም የሚታዘዙለት ይህ ማን ነው አሉ ስላላወቁት ነው የፈሩት አሁን እየጠየቁ እኮ ነው እየሰማችሁኝ ነው እየጠየቁት ነው አሁን እየጠየቁ ነው ራሳቸው ይህ ማን ነው እስካሁን አላወቁትም ነበር በግል አለማወቅ በግል አለማለማመድ ፍርሃትን እምነትን ደግሞ 0 እያደረገ ይቀጥላል እንግሊዝኛው ላይ በምክንያት ነው እዚህ ጋር ያመጣሁት he said to his disciples why are you so afraid በጣም ነው የፈሩት ከዛ ምን አለ do you still have no faith አሁንም ምንም እምነት የላችሁም የመጀመሪያ ይሄ ነው ስንት እምነት ያለው ምንም 0 እምነት የላችሁም የሚቀጥለው ስላይድ ሁለተኛው ደግሞ ማቴዎስ 14 ከ24 ጀምሮ እስከ 33 ያለው ነው ይሄንን ደግሞ አዳምጠው ታንኳይቱም አሁን በባህር መካከል ሳለች ነፋስ ወደፊት ነበርና በማዕበል ትጨነቅ ነበር ከሌሊቱም በአራተኛው ክፍል ኢየሱስ በባህር ላይ እየሄደ ወደ እነርሱ መጣ ሌላኛው ቼክ ማድረጊያ ፈተና ነው ይሄኛው ደግሞ ወደ እነርሱ መጣ ደቀ መዛሙርቱም በባህር ላይ ሲሄድ ባዩት ጊዜ ምን መሰላቸው ይላል ምትሃት መሰላቸው ይላል ያውቃሉ ስለ ምትሃት ያውቃሉ ማለት ነው አይገርምም በደንብ ያውቃሉ ምትሃት ምን እንደሆነ ጠንቅቀው ያውቃሉ ያኔ ከዛስ በፍርሃትም ምን አሉ ምን ያህል እንደፈሩት ያላችሁ ምን እስኪሉ ድረስ እስኪ ጮሁ ድረስ ጴጥሮስ እንዴት እንደጮኸ አላቅም ዮሐንስ እንዴት እንደጮኸ አላቅም ብቻ ምን ብለዋል ይበሉ ዋይ ይበሉ ምን ይበሉ አላቅም ፍርሃት ግን ጫንቋቸው በቃ እሪ ብለው ጮኸዋል ጮሁ ይላል መጽሐፍ ቅዱስ የታለ ከዛስ ወዲያውም ኢየሱስ ተናገራቸውና ምን አለ በቃ ለፈራ ሰው አይዞ ነው የሚባለው ሰማችሁ ለፈራ ሰው አይዞ ለጊዜው አይዞ ነው የሚባለው እመኑም ላይሰራ ይችላል አይዞ ቆይ አይዟችሁ እኔ ነኝ ምን አትበሉ አትፍሩ አሁን እዚህ ጋር አንድ ነገር ለማሳየት ፈልጋለሁ አዳምጡኝ መደም እዩ ወደኔ ጴጥሮስ ምን አደረገ ጴጥሮስ ፈጠን ያለ ሰው ነው አይደል ሁሌ የቀድሞቹ ምን አይነት ነው እምነታቸው የተባለው እምነት የላችሁም ቅድም እንደዛ ነበር የተባሉት አሁን እዚህ ጋር ደግሞ ጴጥሮስ ምን አለ ጌታ ሆይ አለ እኔ ነኝ ብሎት የለ አንተ ከሆንክ በውሃው ላይ ወደ አንተ እንድመጣ ምን በለኝ እምነት ሊለማመድ ፈለገ እንደው 0 እንዳይባልም ፈልጎ ይሁን ምን አላቅም ወደ አንተ በውሃው ላይ እየተራመድኩ እንድመጣ ምን በለኝ እዚህ ጋር ጴጥሮስ ደስ ብሎኛል ለምሳላችሁ አመነው ኢየሱስን አሁን እስካሁን ያው ጮኋል ከጮሁት ማለት አንዱ ነው የሚካድ ነገር አይደለም አሁን ኢየሱስን ሊያውቀው ሊያምነው ጀመረ
ምን ማለቱ ነው? አንተ ና ካልከኝ በውሃው ላይ ስራመድ ውሃው አያሰጥመኝም። ያንተ ቃል በቃ እንደ ጀልባ ሆኖ ከግሬ ስር ሆኖ ያስኬደኛል ብሎ አመነ። ደስ ይላል። እዚህ ጋር ደስ ይላል። ያራምደኛል ቃል አሉ አመነ። ከዛስ ኢየሱስ ይህንን እምነቱን አይቶ ና ሳትለኝ ከመጣው ግን ያንተ ቃል ከሌለ ሰጥማለሁ ማለት ነው። which is excellent። አምባንኩ ባለው ብሎ ቢዘለል አይደለም፣ ጠልቆ ይገባል። የእግዚአብሔር ቃል ያስፈልጋል። አብሮ የአምላክ ማንነት አብሮ መኖር አለበት። አንዱ ወደ ዌስት አፍሪካ ላይ ነው ያለው። እኔ አንበሶች አይነኩኝም ብሎ አይታችሁት ይሆናል እንግዲህ ኒውስ ላይ አንበሶች አይነኩኝም፣ ዳንኤልን ያዳነ አምላክ እኔንም ያደነኛል አለ። ያው ዶክመንት መፈረም ነበረበት፣ ተፈረመ። ምን አለ? ተስማማ። የነበሩበት ገና መሬቱ ላይ ሳያርፍ እሺ ወደ ቃሉ እንሂድ። ምንድነው የሆነው? አሁን ና በለኝ አለው። እየጠበቀ ነው አሁን ኢየሱስን። አያችሁ፣ መጀመሪያ ኢየሱስ ቃል መናገር ነበረበት። ኢየሱስ ነው ቃል የሚያወጣ አይደል? ሰው አይደለም። አሜን በሏ። ኢየሱስ ነው ቃል የሚያወጣ። ና እስኪለው ይጠብቃል። ና የሚለውን እንትን ካገኘ በቃ ይራመዳል። ወዲያውኑ ኢየሱስ ምን አለው? እስቲ በሉት ሲለው ጴጥሮስ ከታንኳይቱ ወረደና ውሃው ላይ ቆመ። ሲቆም ውሃው አላሰጠመው፣ እንደ መሬት ሳር ላይ እንደሚራመድ ሆኖ ያዘው። ከዛስ እንደ እምነቱ ሆነለትና ወደ ኢየሱስ መራመድ ጀመረ። ወዲያውኑ ወደ ኢየሱስ ሊደርስ በውሃው ላይ እየሄደ ቀጠለና፣ ተከታተሉኝ። ነገር ግን የንፋሱን ኃይል አይቶ ምን አለ? ይሄ ፍርሃት እንዴት እኮ እየተከታተለ እንደሚመጣ። እስቲ እጃችሁን ወደ ላይ አድርጉ። አሜን በሉ አንዴ። ይኸውላችሁ በምታምኑ ጊዜ ፍርሃት ከውስጣችን ካልጠፋ በስተቀር እምነታችን ፍጹም አይሆንም። እየፈራ መጣ ውሃውን ምኑን ሲያይ። ይሄ ብዙ ጊዜ የተማርነው ክፍል ነው። ገና እነኚህ ሰዎች ኢንካውንተር ምን ከእግዚአብሔር ጋር አብሮ መሆን ልምምዱ ገና ናቸው። ገና እኮ ፍሬሽ እንትን ናቸው። አንዳንዱ ግን በሁለት ቀንና በሶስት ቀን ስለ ኢየሱስ ሰምቶ በእምነት ሊበልጥ ይችላል። በኋላ ላይ እናያለን እሱን። ከዛ ፈራና ሊሰጥም ሲጀምር the moment ፍርሃት ሲመጣ ውድቀት ይመጣል። ፍርሃት ሲመጣ መስጠም ይጀምራል። ፍርሃት ሲመጣ ውርደት ይመጣል። እምነት ሁሉ እየጠፋ ይሄዳል። ስለዚህ ይሄ ፍርሃት መውጣት አለበት አልከው። እያንዳንዱ ሰው ውስጥ መውጣት ሙልጭ ብሎ መውጣት አለበት። ምክንያቱም የሚያስፈራው ነገር አይጠፋም። ዓለም ላይ እስካላችሁ አይጠፋም። I promise you። ፍርሃት ከዚህ ውስጥ ከወጣ ምን ቸገራችሁ? ይምጣ። በዚህ ጋር እያለፈ እናንተ ዝም ብላችሁ you keep walking። አሜን። ከዛ ልክ መስጠም ሲጀምር አሁን ሁለተኛውን ዝቅ ያለውን ሌቭል እምነት ጀመረ። ኢየሱስ እንደሚያድነው አወቀና አድነኝ ብሎ እንደገና መለመን ጀመረ። ያኛውን ኃይለኛ እምነት ትቶ ወደ ታች ወረደና አሁን ደግሞ በቃ እሺ አሁን አድነኝ በቃ ብሎ ሲል ኢየሱስ እጁን ዘርግቶ ያዘውና አንተ እምነት ምን ያለ። እሺ አሁን አንድ ጥያቄ ልጠይቃችሁ። ቅድም እምነት ምንድነው የተባሉት? የላችሁም። አሁን ደግሞ ምንድነው እምነት? ስለዚህ አለው ማለት ነው። ትንሽ አይደለም ጎደለ እንጂ የለውም አይደለም የተባለው። እንዲህ አይነት ላይፍ ውስጥ ደግሞ ብዙ አሁን እንዲህ ራሳችንን ብንመረምር ብዙ ሰው እንደዚህ ነው። እንደ ጀግና ይጀምርና ፈተናው ሲደራረብበት አይ ከዚህስ በኋላ በዛብኝ፣ ጌታ አንተ ከኔ ጋር አይደለህም እንዴ? ያንን አለፍኩ፣ ይሄንን አለፍኩ፣ እንዲህ ደረሰብኝ፣ ያንን አሁን በዛብኝ፣ በቃኝ። ሌላውም ደግሞ የሱ አይነት እምነት የጎደለው ወይም ደግሞ ምንም እምነት የሌለው አማካሪ ነኝ ብሎ ይመጣና እንዴ ጌታ ሆይ ፌር አይደለም እኮ ሊል ምንም የማይቀረው ጸሎት ይጸልያል አብሮት። ሊገለው እኮ ነው። የአገልግሎት ምደባ ላይ ጥንቃቄ እንደሚያስፈልግ ታያላችሁ አይደል? ሰማችሁኝ ብለው
ከዚያም ኢየሱስ እጁን ያዘና ስለምን ተጠራጠርህ? እምነት የጎደለህ ስለምን ተጠራጠርህ አለው። ወደ ታንኳይቱም በወጡ ጊዜ እጁን ያዘው። የተወሰነ መንገድ እኮ ሄዶ ነበር ውሃ ላይ። ከዛ በኋላ ፈርቶ ሲሰጥም መጣና እጁን ያዘውና ኢማጂን አሁን አንድ ነገር ልንገራችሁ። ኢየሱስ እጁን ይዞት ወደ ታንኳ ላይ ሲመለሱ እየዋኙ ነው። እንደገና ወክ እያደረገ ከኢየሱስ ጋር ሰማችሁኝ? ከዛ ታንኳው ላይ ሲገቡ ነፋሱ ምን አለ? ለምን መጣ? ለምን አሁን ጸጥ አለ? ታንኳው ሲገቡ ቼክ መደረግ ነበረባቸው። ለራሳቸው ሊያሳያቸው ፈልጎ በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት ይላል። ታንኳ ውስጥ የነበሩት በሙሉ እንግሊዝኛውን እዚህ ጋር ላንበበላችሁ። የቀደሞቹ ዜሮ ነው አይደል የተባለው እምነታቸው። Immediately Jesus reached out his hands and called him, you of little faith. ትንሽ እምነት ያለህ አንተ, why did you doubt? ለምን ተጠራጠርክ? ፍርሃት ስለመጣ አይደለም። ስለዚህ የመጀመሪያው እምነት የሌለው፣ ሁለተኛው ደግሞ ትንሽ እምነት፣ የመጨረሻው ሶስተኛው ደግሞ ማቴዎስ 15 ላይ ያለውን ላሳያችሁ። እቺ ሴት እንደ ደቀ መዛሙርቱ ከኢየሱስ ጋር ውላ ኖራ ምን ብላ የተማረችም አይደለች። ቅድም ብያችኋለሁ። ኢየሱስ እንዳለ እኮ ነው እዚህ ያላችሁት ስትቀጡ ከውጭ የሚመጡት ደግሞ ቦታው እንደሚይዙ እንደሚናገር የሆነ መረጃ ከሰሙ አንዳንድ ሰዎች ይገርማቸዋል። እግዚአብሔር ይገልጥላቸዋል መሰለኝ። ኢየሱስ ውስጥ ያለውን ነገር በደንብ አድርገው ያዩታል በጥቂት ቀን ውስጥ ወይ በሚሰሙት ነገር። ከዛ በኋላ ማንም አይችላቸውም። እነሆ ከነናዊት ሴት ከዚያ አገር ወጥታ ጌታ ሆይ የዳዊት ልጅ ማረኝ፣ ልጄን ጋኔን ክፉኛ ይዟታል ብላ ጮኸች። እርሱ ግን አንዳች አልመለሰላትም። አድምጡኝ። አሁንም ደቀ መዛሙርቱም ቀርበው በኋላችን ትጮኻለችና ምን አድርጋት? እነኚህ ሰዎች ደቀ መዛሙርቱ ታስታውሳላችሁ፣ ከዚህ በፊት ሰዎች ልጆች ይዘው ሲመጡ ምንድን ነው ያሉት? ገሰጿቸው። እንዴ ምንድነው ሕፃን ይዛችሁ የምትመጡት አይነት ነገር እኮ ነው። ያኔ ኢየሱስ እነሱን ገሰጻቸው። እንዴ እነሱማ ይምጡ አትከልክሏል። አሁን ከኢየሱስ የበለጠ አዘኑ መሰለኝ። እንደዛ ነው የሚመስለው። እባክህ አሰናብታት። እየለመነች እኮ ነው የሆነ ይሄንን እምላችሁ ለምንድን ነው? እነሱ እንኳን እንዲህ እስኪሉ ድረስ ነው ዝም ያላት። እምነቷን ፈትሾ ሊያሳያቸው እኮ ነው። እየሰማችሁኝ ነው? እምነቷን ፈትሾ ሊያሳያቸው ፈልጓል። ሊያስተምራቸው በእሷ እምነት ለመኑት። እባክህ አንድ ነገር አድርግ፣ በኋላችን ትጮኻለችና አሰናብታት እያሉ ለመኑት። እርሱም መልሶ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም። ሰው እንዲህ ተብሎ መጀመሪያ ዝም ተብሎ ኢግኖር ተደርጎ መለመን ይቀጥላል? እሱ ብቻ አይደለም፣ ከእስራኤል ወገን በቀር ለማንም አልተላኩም። አለቀ እኮ እዚህ ጋር ተደምድሟል። መሄድ ነበረባት። ኢየሱስ ውስጥ ያየችው ያስተዋለችው ነገር አለ። አትለቀውም፣ በቃ አትለቀውም። አውቀዋለች። አሁን አምጣ፣ አሁኑኑ ጋግረህ አብላኝ እኮ ነው የአሁኑ ጸሎት አይደለም? አለበለዚያ በቃ ይብቃ ሂድ። ኢየሱስ ባለፈው ስንነጋገር ደቀ መዛሙርቱ እናንተም አትፈልጉም ትሄዳላችሁ ሲላችሁ አይ እኛስ ካንተ ጋር ነው። እግዚአብሔር ተለማምጦ በእናታችሁ እንዲያታርጉ አትሂዱ እባክህ እንደዛ አይልም እንዴ። ከዛ አሁንም አልበቃም። እርሷ ግን መታ ይላል ጌታ ሆይ እርዳኝ እያለች ምን አደረገች? አሁንም አላቋረጠች። ከዛስ እርሱ ግን መልሶ የልጆችን እንጀራ ለምኖች። ይህንንማ ከተባለ አንድ ሰው 911 ሁሉ ሊደውል ይችላል። እንዲህ ተብሎ አሁንም ይቺ ሴት ኢየሱስ ውስጥ ያየችው ነገር አለ። ያመነችው እሱ ውስጥ ያለው የተገለጠላት ከሰዎች ሰምታ አሁን ደግሞ አይታው የገባት ነገር ስላለ ነው። አትሸሽም፣ አትሄድም። እውነት እላችኋለሁ አሁን ከዚህ በኋላ ያለችውን ፈጸመላት እንጂ ቢቀጥል ኖሮ ድምጿ ሊሰማ የሚችል ዲስታንስ ውስጥ ካለች ትጮህ ነበር። እርግጠኛ ነኝ። አታቋርጥም።
እንዲህ አይነት ሰዎች አይሸነፉም። ኢየሱስ ወይም ኢየሱስ ብቻ ብለው ከዛ ውጭ አማራጭ የለም። በቃ አለቀ። ቢገድለኝም እንኳን እሱን ጠብቃለሁ እንዳለ በቃ ኢየሱስ እሱ ውስጥ ያየሁት ነገር አለ። አልሄድም። ደቀ መዛሙርቱ ለመኑ ወይም አማለዱ ነው። ለመኑ፣ ተማጸኑት። እኔ የተላኩት ላንቺ አይደለም ማለት። እንደገና ደግሞ ለቡችሎች አልሰጥም እኔ ለልጆቼ። ይሄ እኮ ራሱ የሚያስፈራ ሁሉ ይመስላል። በጣም ዲስአፖይንቲንግ ነው የሚመስለው። አልተውም ማለት እኔ የፈለገኝ ተበቃ ሳገደች እግሩ ስር ወድቃ። ይሄንን እምነት ነው የሚያስፈልገው። እምነት ማለት ወደ መጀመሪያ ያልኩት ልመለስላችሁ፣ የሆነ እምነት የሚባል የምናምነውና የሚያስጨፍር ነገር የለም። ኢየሱስ ክርስቶስ ውስጥ ያለውን ነገር አይቶ ሞጭጭ ማለት ነው። ከሱ ጋር አብሮ መሆንና ሁሉን ከሱ እንደሚያገኝ ማወቅ፣ አብሮ ከሱ ጋር መሄድና ውጊያን መለማመድ፣ አብሮ ከሱ ጋር ሆኖ ነገሮችን በሱ ኃይልን በሚሰጥ በሱ ሁሉን ማሸነፍ ነው። አንድ ላይ አሜን። እያጠቃለልኩ ነው። ከዛ አዎ ጌታ ሆይ አለች። ቡችሎችም እኮ ከጌቶቻቸው ማዕድ የወደቀውን ፍርፋሪ ምን ያደርጋሉ? ይበላሉ። እሺ እንደዛ ቆጠረኝ፣ ግድ የለም አንተ ውስጥ ሶሉሽን አይኔ እያየ ትታየኝማ አትሄድም። ካንተ ውጪ ወዴትም አልሄድም። ሌሎች ሰዎች ጋር ብሮጥ መፍትሄው እነሱ ውስጥ እንዳይደለ አይኔ ተከፍቶ አይቻለሁ። አንተ ጋር ያለው መልሱ። ስለዚህ የትም አልሄድም። እንደ ቡችላ ልቆጠር፣ እንደዛም ሆኜ ፍርፋሪውን ላገኝ። ፍርፋሪው ይበቃል። እንደ ልጆች ሙሉን ማዕድ መብላት አያስፈልገኝም። የነሱ ፍርፋሪ እንኳን ካንተ የሚወጣ ትንሽ ነገር ብታገኘኝ አለቀ ስትለው፣ በዚያን ጊዜ ኢየሱስ መልሶ አንቺ ሴት እምነትሽ ምንድነው? የመጀመሪያዎቹ 0፣ ሁለተኛው የጴጥሮስ ምንድነው? የጎደለ ወይም ሊትል ትንሽ፣ የዚች ደግሞ ሲያወዳድር ታያላችሁ። እያመጣ እየፈተነ ቼክ እያደረገ ስለማናምን ያለንበትን ሁኔታ ምን ያህል ደካማና ሰነፍ እንደሆንን ስለማናቅ ልንከራከር፣ እሱን ሁሉ ልንከራከር እኮ እንሞክራለን። ይሄ ለምን እንዲሆነብኝ የምንለው በእምነታችን መጉደል ሆኖ ሳለ እሱ ስለማያደርግ አርገን ስለምንከራከር ነፋስ ያመጣና ነፋሱ ሲያወዛግበን ስንንፈራፈር ያኔ ኢየሱስ ይመጣና አያለ አሁን ተማርከናል። ከዛ በኋላ ነፋሱን ጸጥ ያደርገዋል። ነፋሱ ይብላህ ጠርጎ ይውሰድ አይልም እኮ ነፋሱን ጸጥ ያደርገዋል አይደል? በውሃም ላይ ሄደ ጸጥ አደረገው። ከዛ እቺን ሴት ለጥጦ እምነቷን በደንብ አርጎ አሳያቸውና እያያችሁ ነው ወይ እያላቸው ነው ደቀ መዛሙርቱ። እያያችሁ ነው? እምነትሽ ታላቅ ነው አለና ምን ይሁንልሽ አለ። ይሄ ትልቅ ፕሮሞሽን እኮ ነው። እንደወደድሽ ይሁንልሽ አላት። ልጇም ከዚያን ሰዓት ጀምሮ ምን ሆነች? አለቀ። ምንም ኮምፕሌን ያልተደረገበት እምነት፣ አስደናቂ እምነት። ስለዚህ እምነት ማለት ኢየሱስን ማወቅ ነው። ካወቅነው ላናምን አንችልም። አለማመን ከባድ ነው። ያኔ እኮ ለማመን መታገል የሆነ ፍልስፍና ውስጥ መግባት አያስፈልግም። የሆነ መሳል አያስፈልግም። ኢየሱስን በደንብ ቀርቦ ያወቀና አብሮት የሚኖር ሰው እሱ ኃይለኛ አማኝ ነው። እቺ ሴት በጥቂት ቀን ውስጥ ስለሱ ሰምታ ከሱ ጋር አብረው ይመላለሱ ከነበሩት ደቀ መዛሙርት ታላቅ የሆነ ከነሱ የበለጠ እምነት አለሽ ተባለች። እንደወደድሽ ይሁን። ጴጥሮስ እንደወደድክ ይሁንልህ ተብሏል አለ። አንተ እምነት የጎደለህ ነው የተባለው። ሌላስ ጊዜ እናንተ ለምን ፈራችሁ እምነት የሌላችሁ? የሷ ግን A+ ነው የተሰጣት። እምነት አለሽ ቢሆን ኖሮ A ነበር። እምነትሽ ምንድነው? እስቲ ቀኝ እጃችሁን አንሱና ኢየሱስ ጌታ ነው በሉ። እንግሊዝኛውን ላምበው። Then Jesus answered, "Woman, you have great faith."
ከዛ ምን አለ መሰላችሁ? ደስ አይልም ይሄኛው? your request is granted። ልክ ስኮላርሺፕ ሲያገኙ ልጆች ሃሌሉያ በሉ እስኪ። እንዲህ ነው። and her daughter was healed from that very hour። አለቀ። እስቲ የመጨረሻ ይመስለኛል የሚቀጥለውን አይተን 8 ደቂቃ አለን። እኔ በ3-4 ደቂቃ ጨርሰዋለሁ። ደከማችሁ? አንዳንድ ጊዜ እኛ ስንሰብክ ሲሞቀን ሰውም ደስ ያለው ይመስለንና አስተኝተን እንቅልፍ በእንቅልፍ አንዳንዴ እንደዛ የሚሆንበት ጊዜ አለና I have to check። ቅድም ብያለሁ ዋነኛው የእምነት ጠር ፍርሃት ነው። ፍርሃት እያለ አመንኩ የሚባል ነገር የለም። ምዕራፍ 5 ማርቆስ ቁጥር 22 ላይ ኢያኢሮስ የተባለ ከምኵራብ አለቆች አንዱ መጣ። ባየውም ጊዜ በእግሩ ላይ ወደቀና ታናሽቱ ልጄ ልትሞት ቀርባለችና እንድትድንና በሕይወት እንድትኖር መጥተህ እጅህን ምን አድርግባት? ጫንባት አለው። አምኖታል ኢየሱስን። መጥተህ እጅህን ጫንባት ብሎ አጥብቆ ለመነው። ከእርሱም ጋር ሄደ። እሺ አሉ። ይሄ አሁን እንደምንሰማው አይነት ነገር ኢየሱስ እንደዛ አይነት ባህሪ የለውም። ይሄን ያህል የምትከፍሉ ኢሚዲየት እንትን ምናምን፣ ይሄ የእግዚአብሔር ኪንግደም ባህሪ አይደለም። ሰይጣን አሾልኮ ያስገባው ቆሻሻ ነው። አደገኛ ነው ወገኖች። እውነቴን ነው የምላችሁ። የሚመስል ነገር እንኳን ተፈጽሞ ሊሆን ይችላል ለእነኛ ሰዎች። ማን እንደፈጸመው አያገባኝም። ከወንጌሉ የተለየ የተነጠለ የወጣ ነገር አደገኛ ነው። እጅህን ጫንባት ብሎ አጥብቆ ለመነው። ከእርሱም ጋር ሄደ። ብዙ ሕዝብም ተከተሉት፣ አጋፉት። ከዛስ ምን ይላል? ከዚያ ኢን ቢትዊን፣ አሁን እዚህ ጋር ዘልየው ነው እንጂ ጥቅሱን የሰውየውን ልብ የሚያስጨንቅ ነገር ተፈጠረ። መንገድ ላይ እየሄዱ እያለ ያቺ 12 ዓመት ደም ይፈሳት የነበረች ሴት መጣች። እሷን መፈወስ ነበረባት። ሰውየው ልቡ ተጨንቋል። ልጄ እያለ ነው በቀላሉ። እሷማ ምንም አላስፈልግ እንደው ሄዳ ልብሱን ነካ አረገች፣ አለቀ፣ ተገላግላ ሄደች። ሰውየው ጨንቆታል። ኧረ እንሂድ እንዳይለው ይፈራል። ኢየሱስ እንደሆነ እያገለገለ ነው የሚሄደው። ከዛ እርሱም ገና ሲናገር ከምኵራብ አለቃው ቤት ዘንድ የመጡት ምን እንዳሉት ታያላችሁ። ልጅህ ምን ሆናለች አሉት። ስለምን መምህሩን አሁን ታደክመዋለህ አለው። ይኸውኛ እንዴ ምን ይሰማችኋል? ከባድ ነው አይደል? ስለምን መምህሩን ታደክመዋለህ? ኢሚዲየትሊ ኢየሱስ ቶሎ አለና አንድ ነገር ነገረው ለሰውየው። እምነት ኖሮ ሆኖ መተህ እጅህን ጫንባት ያልከኝ አይደል አለው። አሁን ግን አለ ኢየሱስ ሲናገር፣ ኢየሱስ የተናገሩትን ቃል አድምጦ ለምኵራብ አለቃው ምን አለው? እመን ብቻ አትቀላቅል ማለት ነው፣ ሌላ ነገር። ምክንያቱም ሰዎቹ የተናገሩት ነገር ልብ እንክት የሚያደርግ ነው። በቃ ወይኔ ብሎ ውድቅ እንዲል የሚያደርገው እመን ብቻ እንጂ ምን አትበል። it is forbidden in the kingdom of God። መፍራት የሚባል ነገር ክልክል ነው። ቶሎ ብሎ ነው ኢየሱስ የነገረው። ሰውየው ጉዳት ሳይደርስበት፣ ልቡ ውስጡ ጉዳት ሳይደርስበት ቶሎ ብሎ ነው። ቶሎ ብሎ አንተ አለው አሁን ያሉትን ሰምቻለሁ። ቆይ እኛኛ ነው እንዳትፈራ እመን ብቻ አለው። እንግሊዝኛው እንዲህ ብሎ ይናገራል። ignoring what they said። ሰዎቹ ያሉትን ኢግኖር አድርጎ ኢየሱስ እኮ ነው ቆይ አይነት ነገር ወደ ሰውየው ቶሎ ሄዶ Jesus told the synagogue ruler ሄነን የኢያኢሮስን don't be afraid። እስቲ አንድ ላይ በል just ምን አንድ ላይ በል just እመን ብቻ አትቀላቅል ይበላሽብሃል። ከዛ ሰውየው እንግዲህ አልተጻፈም እንጂ እንዲህ ሳይል አይቀር ኦልሬዲ ሞታለች ብለውኛል። እሱ ደግሞ እንዳትፈራ እመን ብቻ ብሎኛል።
ስለዚህ ይዤው ሄዳለሁ፣ ሊያስነሳት ነው ማለት ነው። ሃሌሉያ። ወሰደው፣ ቤት ገቡ። ያው ሙሾ የሚያወርዱ ነበሩ፣ ታውቃላችሁ ታሪኩን። ይጮሃሉ፣ ምን ይላሉ። ኢየሱስ ሄደና እንዳትፈራ ያለበትን ምክንያት አሳየው። እዛ ሄዶ እመን ብቻ ያለበትን ምክንያት አሳየው። እንዲህ ብዬ ልጨርስ። የእግዚአብሔር ልጆች ከእግዚአብሔር ብርቱ ሰልፍን የሚለማመዱና የሚማሩ ናቸው። በየዕለቱ በግሩፕና በህብረት ብቻ አይደለም፣ በግላቸው ልክ ዳዊት እንዳለ ጣቶቼን ሰልፍ ያስተማርክ፣ እጆቼን ሰልፍ ያስተማርክ አንተ ነህ። በደንብ ጥግብ እስኪል ነው ውጊያ የተማሩ። እንዲህ አይነት ትውልድ ነው የሚያስፈልገው። እስቲ ተነስተን እንጸልያለን።